ሰላም ሰላም እንደምን አላችሁ የዋላው ዩቲዩብ ቻናል ተከታታዮች። በዚህ ቻናል እንግዲህ ፊዚክስን እንማማራለን፣ ጥያቄዎችን በጋራ እንሰራለን። ወደ 12ኛ ክፍል ያው ኢንተራንስ ጥያቄ እንሰራለን። ከ9ኛ እስከ 12ኛ ክፍል ባለው ክፍል ደረጃ የተለያዩ ጥያቄዎችን የተለያዩ ፖርሽኖች ላይ እንነጋገራለን ማለት ነው። ለዛሬ የምንነጋገረው ሃው ቱ ስተዲ ፊዚክስ የሚለውን ፊዚክስን እንዴት አድርገን እናጥና የሚለው እንነጋገራለን ማለት ነው። ያው ፊዚክስን ለማጥናት እንግዲህ የተለያዩ ትሪኮች አሉ፣ የተለያዩ ስታይሎች አሉ። እንደማንኛውም የትምህርት አይነት የሚጠና ትምህርት አይደለም። ሃርድ ሳይንስ ነው ተብሎ ይታሰባል። ይህን ሃርድ ሳይንስ ወደ ኖርማል ሶፍት ሳይንስ ለማምጣት የአጠናን ዘዴያችንን መቀየር አለብን። ውጤታማም ለመሆን የአጠናን ስታይላችንን መቀየር መቻል አለብን መጀመሪያ። ከዛ ነው መነጋገር ያለብን እና እሱ ላይ የተወሰነ ነገር ልበላችሁ። ስተዲንግ ፊዚክስ ኢዝ ኖት ዘ ሴም ቱ አዘር ሳብጀክትስ። እንደ ሌሎች ሳብጀክቶች የሚጠና አይደለም። ፊዚክስ በባህሪው የአጠናን ስታይሉ ይለያል። ሲንስ ማቴማቲክስ እና ፊዚክስ ኒድ ቱ ስማርት ዋይል አዘር ሳብጀክት ኒድ ሃርድ ወርክ። ፊዚክስ እና ማቴማቲክስ ብልጠትን ነው የሚፈልግ። ባይዚ ዩ ሃቭ ቱ ቢ ጂኒየስ ቱ ስተዲ ፊዚክስ ኤንድ ቱ ሃቭ ጉድ ሪዛልት ኢን ፊዚክስ። ጥሩ ውጤት ለማምጣት ፊዚክስ ላይ ብልጠት ይጠይቃል። ልክ ማቴማቲክስን ብልጠት ነው የሚጠይቀው። ሌሎቹ ግን እንደ ኬሚስትሪ፣ እንደ ባዮሎጂ፣ ጂኦግራፊ ያሉ ትምህርቶች ሰግጦ ማንበብ ይጠይቃል ማለት ነው። ስለዚህ ፊዚክስን ለማጥናት በብልጠት ነው የሚሆነው። ኒድ ጂኒየስ፣ በቃ ጂኒየስ መሆን መቻል አለባቸው። there are some trick to study physics። የተወሰኑ ትሪኮች አሉ ፊዚክስን ለማንበብ። መጀመሪያ ምንድነው የምናደርገው፣ ከዛስ ምንድነው የምናደርገው የሚለው ሲኩዌንሻል ሆነ ስቴፕ አለ። የመጀመሪያው ዴፊኒሽን ወይም ደግሞ ኮንሰፕት ማወቅ ነው የሚሆነው። የአንድን ፊዚካል ኳንቲቲ ኮንሰፕት ወይም ዴፊኒሽን ካላወቅን ሌላ ነገር መስራት አንችልም። ስለዚህ መጀመሪያ አንድን ፊዚካል ኳንቲቲ ለማጥናት ስንፈልግ ዲፋይን ማድረግ አለብን ማለት ነው። ሁለተኛው ፎርሙላ ማወቅ ነው። ስለዛ ፊዚካል ኳንቲቲ ፎርሙላው ምንድነው የሚለው በደንብ ዲቴይል ማወቅ ያስፈልጋል ማለት ነው። ፎርሙላ ካወቅን በኋላ ደግሞ ቀጣዩ የሚሆነው ሪሌሽን ነው። ሪሌሽን ያ ፊዚካል ኳንቲ ከሌላ ፊዚካል ኳንቲ ጋር ያለው ግንኙነት ዝምድና ምን ይመስላል የሚለውን በደንብ ማወቅ አስፈላጊ ነው የሚሆነው ማለት ነው። ሪሌሽኑን ካላወቅ ያው ምንም እንትን ስለማንነው ሪሌሽን ሺፕ ቢትዊን ዘ ኳንቲቲ ኤንድ አዘር ኳንቲቲ፣ ያ የምናጠናው ፊዚካል ኳንቲ እና በሌሎች መካከል ያለውን ሪሌሽንሺፕ በደንብ ማየት ያስፈልጋል። አራተኛ ካልኩሌሽን ነው። ዩዝ ዘ ፎርሙላ እንደ ሰብስቲዩት ዘ ጊቭን ነምበር። ይሄ በጣም ቀላል ነው። የመጨረሻው ካልኩሌሽን ማወቅ ነው። ካልኩሌሽን ስናቅ ያው የተሰጠውን ቁጥር ያው ፎርሙላው ላይ መተካት ነው የሚሆነው። ይሄ በጣም ቀላሉና የመጨረሻው ስቴፕ። እነኚህን አራት ትሪኮች ማወቅ ይጠይቃል ማለት ነው። ፊዚክስ ስናጠና እነኚህ አራት ትሪኮች ካላወቅ የምናጠናው ፊዚካል ኳንቲ ያወቅን ማለት አይደለም። ኤግዛምፕል ሌት ዘ ስቱደንት ዋንት ቱ ስተዲ አባውት ኳንቲቲ ኮልድ ፎርስ። ስለ ፎርስ ማጥናት ፈለገ እንበል አንድ ተማሪ። ስለዚህ መጀመሪያ ምንድነው ማድረግ ያለበት የሚለውን ነገር እናንሳ። ፈርስት ዘ ስቱደንት መስት ናው ዘ ኮንሰፕት ኦፍ ፎርስ። ኮንሰፕት ቅድም እንደነገርኳችሁ ዲፊኒሽኑ ምንድነው የሚለውን ነገር ማወቅ አለበት ማለት ነው መጀመሪያ። ስለዚህ ፎርስ ኢዝ አ ፑሽ ኦር አ ፑል ዛት ካን ቼንጅ ዘ ሞሽን ኦር ዘ ሼፕ ኦፍ አን ኦብጀክት የሚለውን መጀመሪያ ይረዳል ማለት ነው። በመካኒካል ኮንሰፕት ፎርስ በዚህ ብቻ ዲፋይን አይደረግም። ይሄም አለ ፎርስ ኢዝ ኤኒ ኢንተራክሽን ዛት ካን ሜክ አን ኦብጀክት ቱ ሙቭ stop, speed up, slow down or change the direction. The symbol of force is F and the SI unit is Newton. This is the mechanical definition of force. The second one is just we need to know the formula. We need to know the formula of force. Force የምናጠና ከሆነ የፎርስን ፎርሙላ በአግባቡ ማወቅ ይጠበቃል ማለት ነው። በመካኒካል ኮንሰፕት force is equal to mass times acceleration, where F is force in Newton, mass is that's represented by m and a is the acceleration which is measured by meter per second square. The third one is a relationship between these three quantity. The student must know what is the relationship between the three quantity. በእነኚህ በማስ በአክሰለሬሽን እና በፎርስ መካከል ያለው ዝምድና ምንድነው የሚለውን ተማሪው በደንብ ማወቅ መቻል አለበት ማለት ነው። ሪሌሽኑ ምንድነው? ዳይሬክት ሪሌሽንሺፕ ነው ያላቸው። ፎርስ is directly proportional to the mass and the acceleration of an object, where force is proportional to a and F is directly proportional to m, while
አክስለሬሽን ኢዝ ኢኳል ቱ ፎርስ ኦቨር ማስ ዳት ኢንቨርስ ናቸው ማለት ነው። ከማስ ጋር ማስ እና አክስለሬሽን ኢንቨርስ ናቸው። ማስ እና ፎርስ እንዲሁም አክስለሬሽን እና ፎርስ ዳይሬክት ሪሌሽንሺፕ ነው ያለው ማለት ነው። ይሄ ለኮንስታንት ማስ ሲስተም ነው። ለቫሪያብል ማስ ሲስተም ይሄ ፎርሙላ አይሰራም። አራተኛና መጨረሻው መታወቅ ያለበት ነገር ካልኩሌሽን ነው። እንዴት አድርገን ይሄን ፎርሙላ ካወቅ ሪሌሽንሺፕ ካወቅ እንዴት አድርገን ካልኩሌት እናደርጋለን ነው። the student must have ability to calculate the required quantity by using formula ፎርሙላው ላይ ሰብስቲዩት አድርጎ ካልኩሌት ይህ ማድረግ አቢሊቲ ሊኖረው ይገባል። መጨረሻ ላይ ይህን ካላረገ የቁጥር ሰብስቲዩት የማድረግ ጉዳይ ነው ማለት ነው። ፎርሙላ ካወቀ ሪሌሽን ካወቀ የካልኩሌት የሚያደርገውን ነገር ያው ቁጥር ሰብስቲዩት ማድረግ ብቻ ነው የሚጠበቅበት ማለት ነው። ለምሳሌ force of 200 Newton is applied on the block of 600 kg on horizontal frictionless surface. What is acceleration of the block? If a surface is frictionless, the object is freely accelerated and no opposed force. The motion of an object is not opposed. Therefore, what is the given? Given force is equal to 200 Newton and mass is equal to 600 kg. Required ነው acceleration ነው። ቅድም ያው ፎርሙላ ላይ እንዳያችሁ ፎርሙላ ስንል ሁሉንም ነው የማስ የአክሰለሬሽን የፎርስ ፎርሙላ በደንብ ማስቀመጥ ነው። ፎርስ ኢኳል ቱ ማስ ታይምስ አክሰለሬሽን ነው። ከዚህ አክሰለሬሽን ኢዝ ኢኳል ቱ ፎርስ ኦቨር ማስ which is 200 ኒውተን ዲቫይድ ባይ 600 ኪሎግራም which is equal to 0.333 ሜትር ፐር ሰከንድ ስኩዌር ማለት ነው። ሰብስክራይብ እና ላይክ በማድረግ ለቪዲዮ አቅም ስጡት። ቀጣይ ሌላ ፖርሽን ላይ እንገናኛለን። ምናልባት ከዚህ በኋላ የምናየው በተመልካቾች ኮሜንት የፈለጉት ፖርሽኖች ላይ ዲቴል ማብራሪያ እየሰጠን ጥያቄዎችን እንሰራለን ማለት ነው። ኮሜንት አርጉ። የፈለጋችሁትን ፖርሽን የምትፈልጉት ጥያቄ እንዲሰራ ኮሜንት ማድረግ ትችላላችሁ። መልካም ቀን።